ሰላም ጤና ይስጥልን ተመልካቾቻችን አድማጮቻችን ይህ ደሬ ኒውስ ነው። ከሰዓቱ አበይት መረጃዎች ጋር እኔ ደረጀ ሀብተወልድ ነኝ። በሀገር ውስጥ ያሉ መንግስታዊ ተቋማትና የውጭ ሀገር ዘጋቢዎች ሳይቀሩ ወደ ስፍራው ሄደው በማረጋገጥ በትግራይ በርካቶች በረሃብ እየሞቱ እንደሆነ በሚገልጹበት በአሁኑ ወቅት በዛሬው ዕለት በፓርላማ ሪፖርት ያቀረቡት አብይ አህመድ ኢትዮጵያ ውስጥ አንድም ሰው በረሃብ አልሞተም አሉ። ራሱ የብልጽግና አገዛዝ ያቋቋመው የኢትዮጵያ ሕዝብ እንባ ጠባቂ ተቋም ቀደም ሲል በረሃብ 372 ሰዎች እንደሞቱ ሲገልጽ የኢትዮጵያ ሰብአዊ መብቶች ጉባኤ ደግሞ ሰሞኑን ባወጣው ሪፖርት በትግራይ በረሃብ የሟቾች ቁጥር ወደ 1000 እንደደረሰ ማመልከቱ ይታወሳል። ይህ ብቻ ሳይሆን እንደ አሶሺየትድ ፕሬስ ያሉ ዓለም አቀፍ መገናኛ ብዙሃንም የክልሉን ነዋሪዎችና ባለስልጣናት ዋቢ በማድረግ የተወሰኑ ቦታዎች ብቻ በረሃብ 400 ሰዎች እንደሞቱ መዘገባቸው አይዘነጋም። አብይ አህመድ ዛሬ በፓርላማ ባደረጉት ንግግር ግን እስካሁን ኢትዮጵያ ውስጥ በረሃብ ምክንያት አንድም ሰው አልሞተም ብለዋል። ድርቁ በሚያስከትለው ረሃብ ምክንያት ሞት እንዳይከሰት ከረድኤት ተቋማት በላይ ከፍተኛ በጀት መድበን እየሰራን ነው ሲሉም ተደምጠዋል። አብይ በማብራሪያቸው አንዳንዶች ያላቸውንና በስም ያልጠቀሷቸውን አካላት ከ77ቱ ያልተናነሰ ድርቅ አለ እያሉ የሚናገሩ አንዳንድ አካላት አሉ በማለት እንደዛ ብለዋል ያላቸውን አካላት በውሸታምነት ከሰዋቸዋል። የ77ቱን አይነት ድርቅ አለ ማለት 1 ሚሊዮን ሰው ይሞታል ማለት ነው ያሉት አብይ ንጽጽሩን ተችተውታል። እርሳቸው ይህም ቢሉም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን ጌታቸው ረዳን ጨምሮ የረሃቡ ተጠቂዎች ከ77ቱ የከፋ ድርቅ እንደተደቀነ ሲገልጹ ተደጋግሞ ተደምጠዋል። በተለይ ባለፈው ሳምንት መጨረሻ ወደ አካባቢው የተጓዘችው የእንግሊዙ ቻናል 4 ጋዜጠኛ ያነጋገረቻቸው አንድ አባት በ77ቱ የድርቅ ጊዜም ተጎጂ እንደነበሩ በማስታወስ አሁን የተደቀነብን ረሃብ ግን ከ77ቱም የከፋ ነው። ያኔ ወደ ሌላ አካባቢ ተሰደን ሞትን ያመለጥንበት እድል ነበር። ዛሬ በመላ አገሪቱ ግጭት ተቀጣጥሎ መሰደጃ መንገድ እንኳ የለንም። ያለን አማራጭ እየተያየን መሞት ብቻ ነው ሲሉ ተናግረዋል። ፌደራል መንግስቱ በትግራይ እንደሚባለው ረሃብ የለም ይላል በማለት ጋዜጠኛዋ ጥያቄ ያቀረበችላቸው ጌታቸው ረዳም ማንም አዲስ አበባ ተቀምጦ በክልሉ ስላለው ሁኔታ ሊነግረኝ አይችልም በማለት ነው የመለሱት። እንደ አብይ አህመድ መረዳት ግን የአሁኑን ረሃብ ከ77ቱ ጋር ለማነጻጸር ግዴታ 1 ሚሊዮን ሰው መሞት አለበት። በተረፈ ሐሳብን ከጦር በላይ በሚፈሩት ጠቅላይ ሚኒስትር አብይ አህመድ አማካይነት እንደ ዶክተር ደሳለኝ ጫኔ፣ ክርስቲያን ታደለና ገዱ አንዳርጋቸው እንዳይኖሩ በተደረገበት በዛሬው የፓርላማ ስብሰባ የተሰጠውን በብዙ ተረት የታጨቀ ማብራሪያ ምንም ፍሬ ነገር ስላላገኘንበት ብዙም ልንሄድበት አልፈቀድንም። ለምሳሌ ስለ ዜጎች ኢፍትሐዊ አያያዝ አግባብ አለመሆን ለተሰነዘረው ጥያቄ አብይ የሰጡትን ምንም የማይገናኝ ምላሽ ስናየው በምስሉ ላይ እንደሚታዩት እንደደመቀ መኮንን በሆዳችን ይህ ሰው ምን እያለ ነው እያልን ከማፈር ውጭ ምን እንላለን? በጣም ብዙ መታሰር የሚገባቸው ሰዎች በየቀኑ ይታለፋሉ። ለምሳሌ እዚህ ሸራተን ጀርባ አንድ በኢትዮጵያ ደረጃ ውብ የሚባል መንገድ ሰርተናል። ስራ ከጀመረ 15 ቀን ገደማ ቢሆነው በብዙ ልፋት ነው የተሰራው። ተመርቆ ሳምንት ሳይሞላው ሰዎች እዛ ወቆይ ላይ ቆሞ ሽንት ይሸናሉ። በስንት መከራ የተሰራ ስራ ማለት ነው። እነዚህ ሰዎች ቢታሰሩ አግባብ አይደለም። ለማጥፋት ነው የሚመስለው እንጂ ካልጠፋ ቦታ እንደዛ አይነት ቦታ ላይ ሄዶ እንደዛ አይደረግም። ግን እኛ እስር ቤት ሳይሆን ፓርክ ነው እየገነባን ያለው። የብልጽግና ኮማንደር ከመሆን የፋኖ ወዛደር ወይም ላባደር መሆን እመርጣለሁ ሲል ፋኖን የተቀላቀለው የፖሊስ ኮማንደር ገለጸ። ብልጽግና የሰጠውን የኮማንደርነት ማዕረግም ከትከሻው ላይ አንስቶ የጣለው ኮማንደር ሄኖክ ብዙዎች ወደ ፋኖ እየገባን ነው፣ እኔም በቀሰም ኃይለማርያም ማሞ ብርጌድን ተቀላቅዬ እየተፋለምኩ 4 ወር ሆኖኛል ብለዋል ኮማንደር ሄኖክ። በመጨረሻም ሌሎቻችሁም ከዚህ ፋሺስት መንግስት ተላቃችሁ ፋኖን እንድትቀላቀሉ ጥሪ ያቀርባለሁ ሲልም እንደሚከተለው መልእክት አስተላልፈዋል። ስሜ ለማስታወቂያ ያክል ኮማንደር ሄኖክ እባላለሁ። ደብረ ወርቅ አካባቢ ነው የትውልድ ቦታዬ። በአሳምነው ጽጌ በፋኖ አባት ዘመን በመቅደላ ብርጌድ ሻለቃ 3 ሻምበል 1 ጋንታ 4 በቲም 2 ውስጥ ነበርኩ። ያው 2 ዓመት ጦርነት
ተሳትፌያለሁ። የጓድ አዛዥም ነበርኩ ማለት ነው። እንግዲህ 2 ዓመት ከትግሬ ጋር ተዋግተናል። አሁን ደግሞ 2 ዓመት ከአማራ ጋር ብልጽግና እያዋጋን ነው። ስለዚህ አሁን ወደ ከሰም አካባቢ በኃይለ ማርያም ማሞ እዚያ ውስጥ ተቀላቅዬ 4 ወር እና ከዚያ በላይ ያገለገልኩ ነው። ስለዚህ ወደ ሁላችንም ምናልባት የፋኖ መሆን ኩራት ነው፣ ክብር ነው። የብልጽግና ኮማንደር ከመሆን የፋኖ ላባደር ወዛደር ብሆን ይሻለኛል። ይሄው እንግዲህ ማዕረጌንም ጥያለሁ ማለት ነው። ስለዚህ ሁላችሁም የአማራ ጠላቱ የአማራ ነው። ወደ አማራው ወንድሞቻችን አንተኩስ። እዛ ውስጥ ተቀላቅላችሁ ያላችሁ ፖሊሶች ወይም አድማምታይ ምንም የነበራችሁ ወደ ፋኖ ተቀላቀሉ፣ ወደ ህዝብ አተኩሱ። በተለይ ሚሊሻዎች የዶክተር ካርታህን ኪስ ይዘህ ዝም ብለህ በወር በገንዘብ ተገዝተህ ወደ ልጅህ፣ ወደ ሚስትህ፣ ወደ መሬትህ፣ ወደ ከብትህ አተኩስ። አድማ በታኝ እንደዚህ ሁላችሁ ምርግጥ ያው የእንጀራ ጉዳይ ሆኖ ነው እንጂ የተለያዩ አካላት እንማከርና ነገ እንገባለን ዛሬ እንገባለን በማለት ይዘገያል እንጂ ብዙዎች እየገባን ነው። ብዙ ጓደኞችም ገብተዋል። እኔ እዚህ አካባቢ ቅርብ ስለሆነ ወደዚህ ያው ተጥብቄ ተቀላቅያለሁ። ሌሎቻችሁም እንድትቀላቀሉ። ብፁዕ አቡነ ጴጥሮስ የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ በአሜሪካ የነበራቸውን ስራ ጨርሰው ዛሬ ወደ ሀገራቸው ይመለሳሉ ተባለ። አቡነ ጴጥሮስ ዛሬ ቀትር ላይ ቦሌ አውሮፕላን ማረፊያ ይደርሳሉ ተብሎ እንደሚጠበቅም ጋዜጠኛው ወሰንሰገድ ገብረ ኪዳን ዘግቧል። ብፁዕ አቡነ ጴጥሮስ በቅርቡ የአቤል ደም ንስሐ እርቅና ይቅርታ በሚል ርዕስ መጽሐፍ ለህትመት አብቅተው 500 ቅጂ ወይም ኮፒ በአሜሪካ ለሚገኙ ካህናትና ምዕመናን ለማከፋፈል አስበው የነበረ ቢሆንም የጸጥታ ኃይሎች ቦሌ አውሮፕላን ማረፊያ ላይ በርካታ መጽሐፍት ያለ አግባብ እንደወሰዱባቸው መዘገቡ ይታወሳል። ይህ ብቻ አይደለም። የስርዓቱ ደጋፊ ካድሬዎችም ጳጳሱ ኮበለሉ የሚል ፕሮፓጋንዳ ሲነዙባቸው መሰንበታቸው አይዘነጋም። ይሁን እንጂ አቡነ ጴጥሮስ የአሜሪካ የሥራ ተልዕኳቸውን ጨርሰው ዛሬ አዲስ አበባ ይደርሳሉ ተብሎ ይጠበቃል። በሶማሊያ 6 ኢትዮጵያውያን ተገደሉ። በደቡብ ሶማሊያ በምትገኘው በለደሃው ከተማ በነውጠኞች ሳይፈጸም አልቀረም በተባለ ጥቃት የአሩሲና የሻሸመኔ ተወላጅ የሆኑ 6 ኢትዮጵያውያን መገደላቸው ታውቋል። ነውጠኞች በአንድ ግቢ ላይ ያደረሱት በተባለው በዚህ ጥቃት 5 ወንዶችና 2 ሴቶች ሕይወታቸውን ያጡ ሲሆን ከሟቾቹ መካከል 6ቱ ኢትዮጵያውያን መሆናቸው ተረጋግጧል። ሌሎች ተጨማሪ 6 ኢትዮጵያውያን ደግሞ ጉዳት እንደደረሰባቸው አንድ የአገሪቱ ባለሥልጣን ገልጸዋል። ሌሊት 9 ሰዓት አካባቢ የተፈጸመው ጥቃት በከባድ መሳሪያ ጭምር የታገዘ እንደነበርም ተመልክተዋል። በወቅቱ ጥቃቱ ሲፈጸም የጸጥታ ኃይሎች ተራ በመቀያየር ላይ የነበሩ ሲሆን ጥቃት አድራሾቹ ያን አጋጣሚ መጠቀማቸውን ባለሥልጣኑ አስታውቀዋል። ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የደሬ ኒውስ መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነፃነት በፍቅርና በክብር ለዘላለም ይኑሩ። ኢትዮጵያዊነት ውድ መልኬን ነጋተባት ነካኩ አላወልቅም ባንዲራዬ ልቤ ላይ ነው የለበስኩት ከልብ ላይ አላጠፋም ያበሻነት ታሪክ ውርሴ እሰዋለሁ ለአንዲት አገር አንዲት ነፍሴ ፋኖ ለነፃነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያዊነት ፋኖ ለነፃነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያዊነት ሜዳ ገደል ፀሐይ ብርዱን አልፈዋለሁ ሁሉን ችዬ ለሕፃናት ላዛውንቱ ለሰው ክብር ብቻ ብዬ ለነፃነት ብዬ የአባቶቼን ፈለግ ስለምደጋግም የበላይን ታሪክ በታች አላረግም የፋኖነት ገድል የፋኖነት ክብሬ ብሞትም ላንዳገር ብኖርም ላገሬ አቤት ብዬ ተጠርቼ ተሰልፌ በፋኖስ የተሰዉ ጓደኞቼ የደም ዋጋ አላረክስም የደም ዋጋ አላረክስም ፋኖ ለነፃነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያዊነት
ፋኖ ለነጻነት ፋኖ ለአንድነት ይዘምታል ምንጊዜ ለኢትዮጵያዊነት ኢትዮጵያዊነት ውድ መልኬን ነጋጠባት ነካኩ አላወልቅም ባንዲራዬ ልቤ ላይ ነው የለበስኩት ከልቤ ላይ አላጠፋም ያበሻነት ታሪክ ኩርሴን እሰዋለሁ ለአንዲት አገር አንዲት ነፍሴ ፋኖ ለነጻነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያዊነት ፋኖ ለነጻነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያዊነት ሜዳ ገደል ፀሐይ ብርዱን አልፈዋለሁ ሁሉን ችዬ ለሕፃናት ላዛውንቱ ለሰው ክብር ብቻ ብዬ ለነጻነት ብዬ የአባቶቼን ፈለግ ስለምደጋግም የበላይን ታሪክ በታች አላረግም የፋኖነት ገድል የፋኖነት ክብሬ ብሞትም ለአንድ አገር ብኖርም ለአገሬ አቤት ብዬ ተጠርቼ ተሰልፌ በፋኖ ስም የተሰዉ ጓደኞቼ የደም ዋጋ አላረክስም የደም ዋጋ አላረክስም ፋኖ ለነጻነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያዊነት ፋኖ ለነጻነት ፋኖ ለአንድነት ይዘምታል ምንጊዜም ለኢትዮጵያ